ሰላም እንዴት ናችሁ? የማግስተር ቤተሰቦች በዛሬው ኢንክሉሲቭነስ ኮርሳችን ላይ ኒድስ ኦፍ ፐርሰንስ ዊዝ ዲዛቢሊቲ ኤንድ ቨልነራቢሊቲስ ወደሚለው እርሳችን እንሄዳለን። የዲዛቢሊቲ እና እንዲሁም ቨልነራብል የሆኑ ሰዎች ወይም በዲዛቢሊቲ የሚኖሩ ሰዎች እና እንዲሁም ተጋላጭ የሆኑ የምንላቸው የማህበረሰባችን ክፍሎች ምን አይነት ኒዶች ያስፈልጋቸዋል ወይም ስለ እነሱ ኒድ ወይም ስለ ፍላጎታቸው እናወራለን ማለት ነው። እንግዲህ ከዚህ በፊትም እንዳየነው ሁሉም ሰው የራሱ የሆነ ኒድ አለው። ስለዚህ ዲዜብልድ የሆኑ ወይም ቨልነራብል የሆኑ ሰዎችም ደግሞ በተመሳሳይ ማለት ነው። ስለዚህ አሁን ጀነራሊ በማስሎስ ሃይራርኪ ኦፍ ኒድስ የሚለው ለዲዜብሊቲ አንጻር ወይም ከዲዜብሊቲ አንጻር ስናየው ማስሎስ ሃይራርኪ ኦፍ ኒድስ አይ ቲንክ ሳይኮሎጂ ላይ ብዙዎቻችሁ ታውቁታላችሁ። 5 ሃይራርኪዎች አሉት ነው የሚለው። የሰው ልጅ ፍላጎቶች 5 ደረጃዎች አሉት ይላል። ስለ እነሱ ደረጃዎች እናያለን ማለት ነው። ስለዚህ የመጀመሪያው ሰርቫይቫል ወይም ፊዚዮሎጂካል ኒድ የሚባለው ሰርቫይቫል። ይሄ ለመኖር የሚያስፈልጋችሁ ነገሮች ናቸው። ምግብ ለመኖር ነው የሚያስፈልጋችሁ፣ ሃይጂን፣ እንዲሁም ስሊፕ፣ እንቅልፍ። አሁን እነዚህ ነገሮች አንድ ሰው የግዴታ ለመኖር እስከፈለገ ድረስ የግድ ይኖራል ማለት ነው። ስለዚህ they are first priority for all individuals። የመጀመሪያው the first priorityያችሁ ምግብ ማግኘትን ከምንም የሆነ ካገኘው በላለው አትሉ። ጊዜ ካገኘው እተኛለሁ አትሉ። ጊዜ ካገኘው ታማችሁ ሃይጂንን ወይም ሕክምናን ካገኘው እስኪታከማሉ አትሉ። የግዴታ this is your survival የመኖር ያለመኖር ጉዳይ ናቸው። ስለዚህ this is ፊዚዮሎጂካል ኒድ ብሎ ማስሎ የገለጸው የመጀመሪያው ስቴፕ ይሄ ነው ወይም የመጀመሪያው ደረጃ። ሁለተኛው ደግሞ ሴፍቲ ኒድስ ነው። ሴፍቲ ማለት ምንድነው? አሁን የመጀመሪያው ነገር ተሟልቶላችኋል። ስለዚህ የመጀመሪያው ነገር ከተሟላላችሁ በኋላ ቀጣይ የምትሄዱት ሴፍቲ እንዴት ነው፣ የኔ ሴኪዩሪቲ እንዴት ነው። ለምሳሌ አሁን ለዲዛቢሊቲ አንጻር ስለሆነ እያየን ያለ ነው። ፒፕል ዊዝ ቪዥዋል ኢምፔርመንት ወይም የማየት ችግር ያለበት ሰው አሁን ያ ሰው ሮድን ወይም መንገድን በሰላም ማሻገር ይችላል ወይ መኪና ሳይገጨኝ? ስለዚህ ያንን ነገር እርግጠኛ መሆን ይፈልጋል ማለት ነው። የመጀመሪያው ነገር ከተሟላለት በኋላ ሴኪዩሪቲ ወይም ደህንነቱ ያሳስበዋል ማለት ሁለተኛው ይሄ ነው። ሴፍቲ ኒድ ማለት ይሄ ነው። እንዲሁም ኢልደርሊ ወይም ስትሪት ችልድረኖችን በምናይበት ጊዜ እድሜያቸው የገፋ ወይም ህፃናቶችን ስናይ ኢመርጀንሲ ወይም የሆነ ችግር ቢያጋጥመኝ በቶሎ መፍትሄ ያገኛለሁ ወይ የኢመርጀንሲ የህክምና የማግኘት ማለት ነው። እዛው ጋር ኢመርጀንሲ ሚንስ አስቸኳይ የሆነ ህክምና የማግኘት ድሌስ። ይህ ማለት ጀነራሊ ምንድነው? ሴፍቲያችሁ የዚህ ወር ሰከንድ ስቴፕ። ሴኪዩሪቲያችሁ ኤንድ ሴፍቲያችሁ ሁለተኛ የሚያሳስብ ነገር። አሁን ሁለቱ ከተሟሉ ደግሞ አንድ ሰው ሶስተኛውን ደግሞ ለማሟላት ይሄዳል ማለት ነው። ምንድነው እሱ? ቢሎንጊንግነስ ወይም ሶሻል ኒድ የሚባለው። ቢሎንጊንግነስ ቢሎንግ ማድረግ የሆነ ሶሻል አባል የሆነ ሶሳይቲ አባል መሆን ማለት ነው። ስለዚህ ፒፕል ዊዝ ዲዛቢሊቲ ፌስ ሶሻል ኤክስክሉዥን። አሁን ሶሻል ኤክስክሉዥን በጣም ያጋጥማቸዋል ዲዛቢሊቲ የሆኑ ሰዎች። ለምሳሌ በባህልም የእናንተ እንደዚህ ዲዛቢሊቲ የሆንከው እኮ በቃ ፈጣሪ በዚህ መልኩ ቢቀጣህ ነው ምናምን የሚባል አንዳንድ ባህል አለ። ስለዚህ ይሄ ሶሻል ኤክስክሉዥን ያጋጥማሉ። ቻፕተር 1 ላይም አይተናል። አሁን ለምሳሌ ሂሪንግ ኢምፔርመንት የኮሚዩኒኬሽን ባሪየር ያጋጥመዋል። መናገር ስለማይችል የኮሚዩኒኬሽን ባሪየር ያጋጥመዋል። እንዲሁም ሞተር ዲዛቢሊቲ ደግሞ ሞተር ዲዛቢሊቲስ እግራቸው ወይ እጃቸው መንቀሳቀስ የማይችሉ ሰዎች አሁን የሆነን አክቲቪቲ ጆይን ማድረግ ለምሳሌ በማህበረሰብ የሚሰራ የሆነ የልማት ስራ ቢኖር ማህበረሰቡ ጋር ተቀላቅሎ መስራት ምናምን የሚባል ህይወት አይኖርም ማለት ነው። ሞተር ዲዛቢሊቲ ማለት ይሄ ነው። ስለዚህ ምን ይፈልጋሉ? ኢንክሉዥን ይፈልጋሉ፣ ጓደኝነት ይፈልጋሉ፣ ከሰዎች ጋር አብሮ መቀላቀል፣ ፓርቲሲፔት ማድረግ፣ አብሮ መስራት ምናምን፣ ከሰው ጋር አብሮ መውጣት መግባት መፈለግ ማለት ነው። ሶስተኛው ጀነራሊ ይሄ ነው። ከዚህ ሲሟላ አሁን እየተሟላ ነው። በነገራችን ላይ የምነግራችሁ መጀመሪያ ሰርቫይቫል መሟላት አለበት፣ ምግብ፣ ልብስ፣ ቀጥሎ ሴፍቲ። እናንተም አብሬ ደግሞ መቀጠል እችላለሁ ወይ ኑሮዬን መቀጠል እችላለሁ ወይ፣ ሴፍቲ ሴፍ ነኝ ወይ፣ ደህንነት የተጠበቀ ነው ወይ የሚለውን ነገር ሰው ቼክ ያደርጋል። ቀጥሎ ማህበረሰቡ ላይ ቦታ አለኝ ወይ፣ ጓደኝነት መመስረት እችላለሁ ወይ ምናምን፣ አብሬ መውጣት መግባት እችላለሁ ወይ፣ ሴፍቲ ኒድ ወይ ማነው ሶሻል ኒድ ሶሪ ወይም ቢሎንጊንግነስ አለ። ቀጥሎ ስቲም ኒድ ነው። ስቲም ኒድ ማለት ይሄ ሰልፍ ስቲማችሁ ለራሳችሁ የምትሰጡት ቦታ ካፓቢሊቲያችሁ ቱ ወርክ። አሁን ደግሞ መስራት ራሱ ትፈልጋለህ ማለት ነው። ከዛ ቀጥለህ መስራት ትፈልጋለህ ወይም መስራት ትፈልጋለሽ። ካፓቢሊቲ ቱ ወርክ ማለት ይሄ ነው። ሪኮግናይዝድ መሆን በሰዎች ይህን ስራ ሰርቷል ተብሎ ሪኮግናይዝ መደረግ መቻል። ኢንዲፔንደንስ ራሳችሁን መቻል ገብቷችኋል አይደል? ስለዚህ አሁን ያኛው ሶስቱን በሰው ገንዘብ ወይም በሰው ጋር ሆናችሁ ቤተሰብ ጋር ሆናችሁ አሁን ሶስቱ ሊሟላላችሁ ይችላል። ግን
እኔስ የኔ የምለው ነገር መቼ ነው የሚሆነው ብላችሁ ታስባላችሁ። ስቲም ኒድ የሚባለው ያ። ስለዚህ ምንድነው ፒፕል ዊዝ ዲዛቢሊቲስ ዲዛየር አውቶኖሚ ነፃነታቸውን ይፈልጋሉ ኤንድ ቻንስ ቱ ኮንትሪቢዩት የሆነ ነገር ላይ ኮንትሪቢዩት ማድረግ ወይም ራሳቸውን የመቻል አውቶኖመስ የመሆን ነፃነት የማግኘት በራሳቸው የመወሰን ይሄ ምንድነው ስቲም ኒድስ ይባላል። አምስተኛው እና የመጨረሻው ደግሞ ሰልፍ አክቹዋላይዜሽን ነው። ይሄ አቺቪንግ ዋንስ ቤስት ፖቴንሻል ማለት ነው። ከዚህ አልፋችሁ ላይክ እንደ ኢንፍሉዌንሰር እንደመሆን ማለት ነው። ኢንፍሉዌንሰር ማለት ኢቭን ከራሳችሁም አልፋችሁ ራሳችሁን የምችላችሁ ሌላ ሰው ህይወት ላይ ኢምፓክት ማድረስ ራሱ ደግሞ መፈለግ እንደማለት ነው። ይሄ በጣም ከባድ ስቴፕ ነው። አሁን ላይ ኖርማል ሰዎች ራሱ ሆነን እዛ ደረጃ ላይ ለመድረስ ይከብዳል አይደለ? አሁን ማለት በቃ በሌላው ሰው ላይ ለምሳሌ ቤተሰብ መስርታችሁ ቤተሰባችሁ ላይ ኢንፍሉዌንሰር መሆን ኦኬ ሊሆን ይችላል ለብዙዎቻችን፣ ኖርማል ለሆነ ሰው ለአብዛኛው ማለት ነው። ግን ለምሳሌ በሀገር ደረጃ ኢንፍሉዌንሰር መሆን ትናንት ወር ምናምን በባለፈው ቪዲዮ ላይ እየነገርኳችሁ ነበር ሄለን ኬለርን። አሁን እሷ በዓለም ደረጃ ነው ዲዜብልድ ሆና ኢንፍሉዌንሰር መሆን የቻለችው ማለት ነው። ስለዚህ እዛ ደረጃ ደግሞ መድረስ ሰልፍ አክቹዋላይዜሽን ማለት ይሄ የራሳችሁን ቤስት ፖቴንሻል ላይ መድረስ ማለት ነው። ስለዚህ ይህንን ደረጃ ሊያሟሉት ይችላሉ ፒፕል ዊዝ ዲዛቢሊቲስ። ልክ ብዙ ኤግዛምፕሎችን መጥቀስ ስለምንችል ከሄለን ኬለር ጀምረን ማለት ነው። ይህ የሚሆነው መቼ ነው? ኢንቫይሮንመንት ሰፖርት ማድረግ ሲችል፣ ኢንቫይሮንመንታችሁ እናንተን ሰፖርት ማድረግ እናንተን ሊያግዛችሁ ሲችል፣ መንግስት ሊያግዛችሁ ሲችል በሚችለው በአካባቢያችሁ ላይ ያሉ ሰዎች ራሳችሁም ራሱ እችላለሁ የሚል ስሜት ከዛ ይልቅ የራሳችሁን ስሜት ጭምር ከኢንቫይሮንመንታችሁ በላይ በጣም እንትን ሲል ከፍ ሲል ማለት ነው ያ ነው። ስለዚህ ኦቨርኦል ኒድስ ኦፍ ፐርሰንስ ዊዝ ዲዛቢሊቲስ ኦቨርኦል ኒዳችሁን አሁን ይሄ በ5 በማስሎ መሰረት እነዚህን 5ቱን ጠቀስን። ከዚህ ውስጥ ግን ኦቨርኦል ኒድስ የሚባሉት የሶሻል ኒድስ ይፈልጋሉ፣ የማህበረሰቡ የኢሞሽናል ኒድስ ስሜታቸውን የሚጠብቅላቸው፣ እንዲሁም ሳይኮሎጂካል ኒድስ ሳይኮሎጂ ማይንዳቸውን ማለት ነው፣ ፊዚካል ኒድስ አካላቸውን፣ ኢኮኖሚክ ኒድስ ገንዘባቸውን፣ እንዲሁም ኤንቫይሮንመንታል ኒድስ አክሰሰብሊቲን ይፈልጋሉ፣ ከአካባቢው አክሰሰብል የሆነ ለእነሱ የሚመች አይነት አካባቢ ይፈልጋሉ ማለት ነው። ስለዚህ እነዚህም በሙሉ እንዲሟሉላቸው በእኩልነት እንዲሟሉላቸው ይፈልጋሉ ፐርሰንስ ዊዝ ዲዛቢሊቲስ። ስለዚህ ዲስ አር ዘ ኦቨርኦል ኒድስ ኦፍ ፐርሰንስ ዊዝ ዲዛቢሊቲስ። ሌላው ደግሞ ሶሻል ኒድስ የሚባሉት ናቸው። ሶሻል ኒድስ ኦፍ ፐርሰንስ ዊዝ ዲዛቢሊቲስ ኤንድ ቨልነራቢሊቲስ። በእነዚህ ዲዛብልድ ኤንድ ቨልነራብል የምንላቸው ሰዎች ሶሻል ኒድስ ከማህበረሰቡ የሚፈልጉት ነገሮች ማለት ነው። ይህ ነገር በጣም ማተር ያደርጋል። ለምን ማተር ያደርጋል የሚለውን ነገር ስናይ ሶሻል ፕሮቴክሽን ፕሌይስ ኤ ክሩሺያል ሮል ኢን ኢንሹሪንግ ዳት ፐርሰንስ ዊዝ ዲዛቢሊቲስ ኤንድ ቨልነራብል ግሩፕስ ኢንጆይ ዴር ፋንዳሜንታል ሂውማን ራይት። ፋንዳሜንታል ሂውማን ራይት የሚባለውን ነገር ኤክሰርሳይዝ አደርገዋለሁ ወይ ነው ወይንስ ማለት ይጠበቅልኛል ወይ? የመኖር መብት ነው ሂውማን ራይት እንደምታውቁት። ስለዚህ የመኖር መብት እየተጠበቀ ነው ወይ የሚለውን ነገር ራሱ ለማወቅ ምን ያስፈልጋል? ይሄ ነገር ያስፈልጋችኋል ማለት ነው። ያን ነገር ኢንሹር ለማድረግ ሶሻል ኒድስ ትፈልጋላችሁ። ይሄ ለምን ነገር ይጠቅማል? ሃው ኢት ሄልፕስ ቱ ሴኪዩር የሚለውን ነገር ስናይ የመጀመሪያው አዲኩዌት ስታንዳርድ ኦፍ ሊቪንግ ለማግኘት የምትኖሩት ተመጣጣኝ የሆነ ስታንዳርድ ኦፍ ሊቪንጋችሁ ወይም የኑሮ ደረጃችሁ ተመጣጣኝ ለማድረግ ቤዚክ ኢንካም ለማግኘት አሁን የተለየ ቤት መኪና ምናምን ላትሉ ትችላላችሁ፣ ከፍ ያለ ነገር ማለት ነው። ግን ምንድን ነው ዋናው ነገር ቤዚክ የሚባለው ልብስ፣ ምግብ፣ መጠለያ ማሟላት፣ አንዳንድ የሚያስፈልጋችሁን እቃ መግዛት፣ ለነዛ የሚሆን ኢንካም ማግኘት፣ ገቢ ማግኘት፣ እንዲሁም ፖቨርቲንና ተጋላጭነትን ድህነትና ተጋላጭነትን መቀነስ፣ እንዲሁም ሶሻል ፓርቲሲፔሽን እና ኢንክሉዥን ማግኘት፣ ከሰው ጋር አብሮ መውጣት መግባት ያልኳችሁ ነገር ማለት ነው። እሱን ማሟላት፣ እነዛ ነገሮች አሉ። ስለዚህ ሶሻል ፕሮቴክሽን ፎር ፐርሰንስ ዊዝ ዲዛቢሊቲስ ከሶሳይቲው ማግኘት የሚችሉት ምን አይነት ሶሻል ፕሮቴክሽን አለ የሚሉትን ነገሮች ስናይ ለምሳሌ ከትራዲሽናል ዌልፌር እስከ ሞደርን ኢንክሉዥን ድረስ። ትራዲሽናል ዌልፌር ማለት ምንድን ነው? በባህል ማለት ነው። እንዲሁም ሞደርን ደግሞ አሁን ላይ ባለው በስልጣኔ ዘመናችን ማለት ነው። አሁን ትራዲሽናል ዌልፌር ፕሮግራምስ ፎከስድ ሜንሊ ኦን ፖቨርቲ ኢግኖሪንግ ዲፐር ቻሌንጅ ሴቻስ። እነዚህን ነገሮች ምን አያደርጉም? ኮንሲደር አያደርጉም ነው። ምንም ብቻ ነው ኮንሲደር የሚያደርጉት? በብዛት ፖቨርቲ ነው ወይም ድህነትን ነው ትራዲሽናል ዌልፌር የሚባለው ነገር። ግን ከዛ ውጭ ኤጁኬሽን ላይ መሰረት አያደርጉም። እንዲሁም ሄልዝ ሰርቪስ ላይ ኤጁኬሽን ትምህርት ላይ ማለት ነው። እንዲሁም ሄልዝ ሰርቪስ ማለት ደግሞ ምንድነው? ሕክምና ጋር ማለት ነው። እንዲሁም ኢምፕሎይመንት ራሱ የኢምፕሎይመንት ኦፖርቹኒቲው
አለ ወይስ የለም የሚለው ነገር ላይ ትራዲሽናል ዌልፌሮች እዛ ጋር ብዙም ፎከስ አያደርጉም። ፎከስ የሚያደርጉት ፖቨርቲ ጋር ወይም ድህነት ጋር፣ እነዚህ ሶስቱ ጋር ፎከስ አያደርጉም። ከዚያ ይልቅ ሶስቱም ጀነራሊ አራቱም ጋር ፎከስ የሚያደርገው ሞደርን ኢንክሉዥን ነው። ሶ ዲስ ኦልድ አፕሮችስ ኦፍን ፕሮዲስ ሊሚትድ ፕሮግረስ። እነዚህ በጣም ሊሚትድ የሆነ ፕሮግረስ ነው። ምክንያቱም they didn't challenge structural discrimination። እነዚህ በስትራክቸራል ዲስክሪሚኔሽን ምክንያት የሚመጡት እነዚህ ስትራክቸራል ናቸው። አሁን ትምህርት ስትራክቸራል ነው፣ ሄልዝ ሰርቪስ ስትራክቸራል ነው፣ ኢምፕሎይመንት እና የኢምፕሎይመንት ኦፖርቹኒቲ ወይም የቅጥር መኖር አለመኖር ይህም ዲስ ኢዝ ኦልሶ ኦፖርቹኒቲ ነው። ስለዚህ ሶሪ ስትራክቸራል ነው። እነዚህን ነገሮች ምን አያደርጉም ኮንሲደር አያደርጉም። እንዳልኳችሁ ፖቨርቲ ጋር ብቻ ነው ሞር ዲፕሊ ፎከስ የሚያደርጉት። ስለዚህ ሞደርን ሶሻል ፕሮቴክሽንስ መስት ሙቭ ቢዮንድ ቻሪቲ ኤንድ ዌልፌር። ከነዚህ ከቻሪቲ መውጣት አለበት። አሁን አብዛኞቻችን ትራዲሽናል የሆነ እይታን ያለን ማለት የሆነን ሰው ማገዝ ብንፈልግ የምናስበው ሲገንዘብ እናወጣና የሆነ ነገር እናርግለት ነው የምንለው። ዳትስ ኮልድ ትራዲሽናል ዌልፌር የሚባለው ነው። ግን ከዚህ አልፎ ይህንን ሰው የሆነ ነገር እስኪ እናስተምረው፣ ዳትስ ኮልድ ኤጁኬሽን ማለት ነው። ሄልዝ ሰርቪሱን የሆነ ነገር ታሞ ከሆነ የሚያገኝበት መንገድ ጥሩ እንትን የሚያገኝበት ጥሩ ሕክምና የሚያገኝበት መንገድ፣ ስራ የሚያገኝበት መንገድ ኢምፕሎይመንት ማለት ያ እንደዚህ አይነት ደረጃ ላይ ማብቃት ማለት ነው። ስለዚህ ከዚህ ከቻሪቲ እና ከዌልፈር ምን ማለት አለበት? ኢት መስት ሙቭ ቢዮንድ፣ ከዚህ ከፍ ያለ ነገር ማሰብ አለበት ነው ሞደርን ሶሻል ፕሮቴክሽን። ሶ እችን ነገርም ያዟት። ሌላው ደግሞ ራይት ቤዝድ ፍሬምወርክ ነው። ራይት ቤዝድ ማለት ለዚህ ለሶሻል ፕሮቴክሽን ራይት ቤዝድ ወይም ራይቶች የወጡ እንትኖች አሉ፣ ራይትስ አሉ። ራይትስ ዊች ሚንስ መብቶች ማለት ነው። በዓለም አቀፍም ደረጃ በሀገር አቀፍም ደረጃ ብያቸዋለሁ። ስለዚህ እነዚህ እንደ ሂውማን ራይት ሪኮግናይዝ ተደርገው የተቀመጡ ሴቨራል ኢንስትሩመንትስ አሉን። ለምሳሌ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት በ1948 እንዲሁም ኢንተርናሽናል ኮቨናንት ኦን ኢኮኖሚክ ሶሻል ኤንድ ካልቸራል ራይት በ1966 እንዲሁም የዩኤን ኮንቬንሽን ለራይትስ ኦፍ ፒፕልስ ዊዝ ዲስአቢሊቲስ ይሄ ወይም ሲአርፒዲ የሚባለው ይሄ ኮንቬንሽን ኦን ራይትስ ኦፍ ፒፕልስ ዊዝ ዲስአቢሊቲስ ማለት ነው። በ2006 የወጡ ህጎች አሉ። አርቲክላቸውን ማየት ትችላላችሁ። ሞር ቻፕተር 6 ላይ እናያቸዋለን እነዚህ ነገሮች። ነገር ግን ለምሳሌ ለዚህ ለኮንቬንሽን ኦን ራይትስ ኦፍ ፒፕልስ ዊዝ ዲስአቢሊቲስ ስለሚለው አርቲክል 28 ላይ እነዚህ አይነት ነገሮች ተጠቅሰዋል። ለምሳሌ ራይት ቱ አዲኩዌት ስታንዳርድ ኦፍ ሊቪንግ፣ አዲኩዌት ስታንዳርድ ኦፍ ሊቪንግ ቅድም ያለው የእሱ መብት አላቸው ብሎ ይጠቅሳል። እንዲሁም ሶሻል ፕሮቴክሽን ከሶሳይቲ ወይም ከማህበረሰቡ ፕሮቴክት የመደረግ መብት አላቸው ያለምንም ዲስክሪሚኔሽን ያለምንም ዝቅ መደረግ ማለት ነው። እንደዛ ብሎ ይገልጸዋል። ሌላው ደግሞ አክሰስ ቱ ዲዜቢሊቲ ስፔሲፊክ ሰርቪስስ፣ ዲዜቢሊቲ ስፔሲፊክ የሆኑ ወይም ዲዜብልድ ለሆኑ ሰዎች ብቻ ተብሎ የተዘጋጁ የሆኑ ሰርቪሶች ሊኖሩ ይገባል ነው የሚለው። ስለዚህ ያን ነገር የማግኘት መብት አለው ብሎ ኢንፋሲስ ይሰጣል። ሌላው እነዚህና ሌሎችም አሉ የተለያዩ አርቲክሎች። ሌላው ሜቢ ለምሳሌ ሶሻል ፕሮቴክሽን ፍሎርስ ሪኮመንዴሽን፣ ይሄ ሪኮመንዴሽን የሚባላል። ሪኮመንዴሽን ዲስ ኢዝ ኮልድ ሩል አይደለም፣ ህግ አይደለም፣ ኢትስ ጀስት ሪኮመንዴሽን። ይሄ ሶሻል ፕሮቴክሽን ፍሎርስ ሪኮመንዴሽን የሚባል ማለት ነው። ይሄ ሪኮመንዴሽን ምን አይነት ነገሮችን ሃይላይት ያደርጋል ስንል ሁለት ነገሮች። የመጀመሪያው ቤሲክ ሶሻል ሴኩሪቲ ጋራንቲስ ፎር ኦል፣ ለሁሉም ሰው ነው የሚለው። ቤሲክ ሶሻል ሴኩሪቲ ጋራንቲስ፣ የሶሻል ሴኩሪቲ ማህበረሰቡ ላይ ሲኖር አንድ ሰው ሴኪውርድ እንደሆነ ወይም ነፃ እንደሆነ ጋራንቲ ሊደረግ ይገባል። ጋራንቲድ ማድረግ ማለት ምንድን ነው? ያ ነገር እንዲያለው 100% እርግጠኛ መሆን አለበት። በምንም መልኩ ሊያጠው አይገባም። ያ ነው የመጀመሪያው ሪኮሜንዴሽን። ያ ነው። ሁለተኛው ደግሞ ኢት ፎከስ ኦን ፖቨርቲ፣ በጣም ፎከስ የሚያደርገው ፖቨርቲ ላይ ነው፣ ቨልነራቢሊቲ ወይም ተጋላጭነት ላይ፣ እንዲሁም ሶሻል ኤክስክሉዥን፣ እነዚህ ሶስቱ ላይ ከሶሳይቲው መውጣት የሚለው ነገር ላይ፣ እነዚህ ሁለቱ ነገሮች ላይ ምን ያደርጋል? ፎከስ ያደርጋል። እነዚህ ሁለቱ ነገሮች በጣም እንደሚያስፈልጉ ያል ማለት ነው። ሁለቱን መያዝ ይኖርባቸዋል። ሶ ቤዚክ ሶሻል ሴኪሪቲን፣ ፖቨርቲን ድህነትን፣ ቨልነራቢሊቲን ተጋላጭነት እና ሶሻል ኤክስክሉዥን ወይም ከማህበረሰቡ መለየት የሚሉት እነዚህ ሁለቱ ነገሮች ላይ ፎከስ ያደርጋል ማለት ነው። ሌላው ደግሞ ጀንደር እና ዲዛቢሊቲንም ማየት ይችላለን። ጀንደር ኤንድ ዲዛቢሊቲ ማለት ምንድነው? ከጾታ ጋር የተገናኘ ማለት ነው። ይሄ ደግሞ ለምሳሌ በስራ ብናየው፣ እንዲሁም በሴቶች ላይ የሚደርስ ቻሌንጅ፣ ምን አይነት ቻሌንጆች ሴቶችን እንትን ይላሉ፣ እንዲሁም ጀንደርድ ባሪየርስ የሚሉ ነገሮች አሉ። አሁን እነዚህም ከጾታ ጋር የተያያዘው
ቤስት ኤንድ ሲምፕል ወይ ምንድን ነው ይህን ነገር ኤክስፕሬስ ለማድረግ ከወንዶች ይልቅ ሴቶች ደብሊ ዲስአድቫንቴጅድ ናቸው ተባብናል። ደብል የሆነ ዲስክሪሚኔሽን ደርሳባቸዋል። ለምን? በጾታቸው ምክንያት፣ ሁለተኛው ደግሞ በዲዜቢሊቲያቸው ምክንያት ነው። ስለዚህ አሁን ለምሳሌ ሩራል በሆኑ ኤሪያዎች ላይ በገጠሩ የሀገራችን ክፍሎች ማለት ነው ሜንስ ፊል ሶሻሊ ቫሊዩድ፣ ወንዶች ሶሻሊ ቫሊዩድ እንደተደረጉ ተደርጎ ነው የሚታይ። ስለዚህ በጣም ብዙ አክቲቪቲዎች ላይም ፓርቲሲፔት የሚያደርጉት ወንዶች ብቻ ይሆናሉ ማለት ነው። ክሪኤቲቭ እንደሆኑ ሀሳብ አመንጮቹ እነሱ እንደሆኑ ምናምን እንጂ ለሴቶች ብዙ ቦታ አይሰጥም። ስለዚህ ሴቶች በዚህ መልኩ ቻሌንጅ ፌስ ያደርጋሉ ማለት ነው። ሶ ደብል ኤክስፔክቴሽንስ አላቸው ሴቶች ነው የሚለው። ያ ማለት ውመንስ ዊዝ ዲዛቢሊቲስ ሁለት ኤክስፔክቴሽኖችን ነው ፌስ የሚያደርጉት። የመጀመሪያው ሆልዲንግ የጆብ ነው፣ ስራ መያዝ፣ ወይም ደግሞ ትራዲሽናል ሮል ኦፍ ቻይልድ ኬር። ትራዲሽናል ሮል ኦፍ ቻይልድ ኬር ማለት ምንድን ነው? ልጅ ወልዶ ማሳደግ፣ ከዛ በቃ ቤታቸውን ብቻ መንከባከብ። እነዚህ ከሁለቱ አንዱ ነው። ስለዚህ ኤክስክሉድ ይሆናሉ ማለት ነው። አንዳንድ ሴቶች አሁን ስራ ከማግኘት ቶታል ኤክስክሉድ ይሆናሉ። እንደምንድን ብቻ ታይተው እንደ ቻይልድ ኬር ሁለቱንም እናንተ መያዝ አትችሉም ወይም ሁለቱንም ነገሮች ማሳካት አትችሉም ተብለው ስለሚታመንባቸው፣ እንደዛ ተብሎ ስለሚታመን ማህበረሰቡ እንደዛ ስለዚህ ለምሳሌ አንድ ሴት ልጅ የሆነ ኢምፔርመንት ቢያጋጥማት ስለዚህ በቃ ወይ ያንን ኢምፔርመንት ኑሮብሽ አብሮ ከአንቺ ጋር የሚሄድ ስራ ስሪ፣ ወይ ደግሞ በቃ ልጆችን አሳድጊ አይነት እንደዚህ አይነት ስሜት ነው በማህበረሰቡ ያለው። ስለዚህ ያ ደግሞ ምን ይሆናል? ስራ እንዳይዙ ያው ቻይልድ ጊቭ በርስ ማድረግ ወይም ልጅ መውለድ መቼም እንደዛ ማድረግ ነው ዋናው ዓላማው አይደለም። ስለዚህ ይሄ ነገር የማይቀር ነው በብዙዎቻችን ዘንድ ሲታይ። ስለዚህ ይሄ ነገር የማይቀር ከሆነ ስራ አትሰሩም አይነት ነገር ልክ በዛ መልኩ ሴቶችን እንደዚህ አይነት ችግር ፌክስ እንዲያደርጉ ማድረግ ይሆናል ማለት ነው። ስለዚህ ያው ጀንደርድ ባሪየሮችን ስታዩ ለምሳሌ በአካባቢው ወይም የኮሚኒቲ ስቲግማ አለ፣ በአካባቢው መገለል አለ። እንዲሁም ደግሞ ኦፖርቹኒቲዎችን ወይም ደግሞ ያሉትን እድሎችን በምናይበት ጊዜ ሬዲዩስድ የሆኑ ናቸው ወይም ዝቅ ያሉ ናቸው። እንዲሁም ለኤቢሊቲስ ለእነዚህ ሚስኮንሴፕሽንስ አለ። መቻል ማለት ራሱ ምንድን ነው የሚለው ነገር ላይ ሚስኮንሴፕሽን ይፈጠራል። ይሄ ራሱ ጀንደርድ ባሪየር ሆኖ መቀመጥ ይችላል ማለት ነው። ሌላው ደግሞ ፕሬሸር ቱ ሃቭ አኮርዲንግ ቱ ትራዲሽናል ጀንደር ነው። እንደ ትራዲሽናል የሆነውን መንገድ ብቻ ተከተሉ የሚል ግፊት ይመጣል። ይሄ ግፊት ከቤተሰብ ወይም ከትዳር አጋር ምናምን ከጓደኛ የሚመጣ ነው የሚሆነው። ስለዚህ ለዛ ጫና ውስጥ መግባት ይህን ብቻ ነው ማድረግ ያለባቸው የሚል ጫና ውስጥ መግባት ይመጣል ማለት ነው። ይህ ጀንደርድ ባሪየር የሚባሉት እነዚህ ናቸው። ይሄ ነው። ሌላው ደግሞ አይደንቲቲ ማንነት ማለት ማንነት አይደንቲቲ ኦፍ ፐርሰንስ ዊዝ ዲዛቢሊቲስ ኢዝ ራሽናል ሚኒንግ ኢት ዲቨሎፕስ ስሩ ሶሻል ኢንተራክሽንስ። ይሄ ራሽናል ነው ሪሌሽናል ነው ማለት ምንድን ነው? ከሶሻል ኢንተራክሽኑ ምክንያት የሚመጣ ነው። ሶሻል ኢንተራክት ስታደርጉ ሪሌሽናል ትሆናላችሁ። ይህ ማለት ደግሞ ሶሳይቲው በፈለገው መልኩ እናንተን ይቀርጻችኋል ማለት ነው። አይደንቲቲያችሁ ለዛ ነገር ያላችሁን እይታ ለምሳሌውን ሩራል ኢንቫይሮንመንት ላይ ቢሆን ያላችሁት ገጠር አካባቢ ቢሆን ያላችሁት ማለት ነው። እሱ አሁን ዲዛቢሊቲ ፐርሰንስ ዊዝ ዲዛቢሊቲ አር ኖን አስ እንዴት ነው የሚታዩት? ሜምበርስ ኦፍ ኮሚዩኒቲ እንደሆኑ የኮሚዩኒቲው አካል እንደሆኑ እንዲሁም ሼርድ የሆነ ሂስትሪ አለን፣ የሚመሳሰል ሂስትሪ አለን፣ አንድ የሚያደርገን የሆነ ታሪክ አለን እና ያናት ጀስት ክሊያንትስ አላችሁ ወይም የሆነ የሰርቪስ ዩዘር እንደሆናችሁ ታደርጋችሁ አትቆጠሩ። ተመሳሳይ የሆነ ሂስትሪ ተመሳሳይ የሆነ ባህል አለን ተብሎ ነው የሚታሰቡ በምን ላይ በሩራል ኤሪያዎች ላይ በምናይበት ጊዜ ማለት ነው። አሁን ሪሌሽንሽፕስ ማተር ሞር ዛን ፎርማል ሰርቪስ። ከዚህ ከፎርማል ሰርቪስ ይልቅ የሆነ ለምሳሌ አንድ ሰው ሊያግዛችሁ ቢፈልግ ሩራል ኤሪያ ላይ እንደ ፎርማል ሰርቪስ አድርጎ አይደለም የሚያስተናግዳችሁ የሚለው ነገር ምንድን ነው? ለምሳሌ እናንተ አሁን የሆነ ሰርቪስ እየሰጣችሁ እዛ ሰርቪስ ላይ ደንበኛችሁን የምታስተናግዱት እንደ ተስተናጋጅ ነው። እዚያ ግን እንደ ተስተናጋጅ ሳይሆን ከዚህም የበለጠ ቦታ ይሰጣቸዋል ነው። ዲስ ኢዝ ሃው ዘ ሩራል ኢንቫይሮንመንት ወርክስ። ሩራል ኢንቫይሮንመንቱ የሚሰራበት መንገድ ይሄ ነው። ሌላው ኮምፕሌክሲቲ ኦፍ ዲዛቢሊቲ አይደንቲቲ ወይም ደግሞ የዲዛቢሊቲ አይደንቲቲ ወይም የዲዛቢሊቲ ማንነት ኮምፕሌክሲቲ ምንድን ላይ ነው ላይ የሚያደርገው ስንል ዲዛቢሊቲ አይደንቲቲ ምንድን ነው? መልቲ ሌየርድ ነው። መልቲ ሌየርድ ማለት በተለያየ ቦታ የተለያየ አይነት እይታ ያለው
በአንድ በኩል በዚህ መልኩ እንፍቀድ ቢባል አንዱ ደግሞ ማህበረሰብ በዚህ መልኩ ላይፈቅድ ይችላል ማለት ነው። ስለዚህ ያ ደግሞ የሚሆነው በምንድን ነው? በእነዚህ ምክንያቱ ነው። ኢትስ ሼፕድ ባይ ሂስትሪ፣ በታሪክ ሼፕ የተደረገ ነው። በሪሌሽንሽፕ ወይም በግንኙነታችሁ እንዲሁም በአካባቢያችሁ የተወሰነው ከአንዱ አካባቢ ያለውና ከሌላ አካባቢ ያለው እንዲሁም ከአንዱ ግንኙነት ያለውና ለምሳሌ ቤተሰብ ሚንስ ለምሳሌ ባልና ሚስት ያላቸው ሪሌሽንሽፕ እና እንዲሁም ሴት ልጅ ከቤተሰቦቿ ጋር ያላት ሪሌሽን፣ ወንድ ልጅም ከቤተሰቦቹ ጋር ያለው ሪሌሽን ግንኙነት የተለያየ በዛ ነገር ሼፕ ይሆናል። በሂስትሪ ወይም በታሪክ እኛ እንደዚህ አይነት ታሪክ አለን ብሎ የሚያምን ማህበረሰብና እኛ እንዲህ አይነት ታሪክ ማለት የታሪኩ ልዩነት ማለት ነው። ሁለት ሳደግባቸው which means ምንድነው ኔጌቲቭ ነገር የሚያስብ ማህበረሰብ ሊኖር ይችላል፣ እንዲሁም ፖዚቲቭም የሚያስብ ማህበረሰብ ሊኖር ይችላል። ስለዚህ it's shaped by history, relationships and environments። ሌላው ደግሞ influenced by ቴክኖሎጂ፣ በቴክኖሎጂ እንዲሁም በፐርሰናል ዲተርሚኔሽን በጣም ይወሰናል። ቴክኖሎጂ ለምሳሌ ያላችሁበትን አካባቢ ማየት ይቻላል። ሩራል ከሆነ እዚህ ጋር እንዳልኳችሁ የገጠሩ የአካባቢያችን ክፍል ላይ ከሆነ ያላችሁት ቴክኖሎጂ ብዙም የለም፣ ኦልሞስት የለም ማለት ይቻላል። ስለዚህ በብዙ ነገር ትጎዳላችሁ። የሚያስፈልጓችሁ የሚባሉ መሳሪያዎች አይኖራችሁም ማለት ነው። ስለዚህ በቴክኖሎጂ በጣም አፌክት የመደረግ እድላችሁ ከፍተኛ ነው። ሌላው ፐርሰናል ዲተርሚኔሽን ሌሎች ሰዎች እናንተን ምን ብለው ዲፋይን ያደርጓችኋል፣ እናንተስ ራሳችሁ ምን ብላችሁ ዲፋይን ታደርጋላችሁ የሚለው ዲፋይን አድርገዋል። አሁን በእነዚህ ምክንያቶች በጣም ኮምፕሌክስ እየሆነ ይሄዳል ማለት ነው። የዲዛቢሊቲ አይደንቲቲን በእነዚህ መልኩ ዲፋይን መደረግ የሚችል ነገር ነው። ስለዚህ ይሄ ነው ሜቢ ቻሌንጅስ ዴር ሜይ ቢ ቻሌንጅስ ኢን አይደንቲቲ ፎርሜሽን። አይደንቲቲን ፎርም ለማድረግ ወይም ለመመስረት የተለያዩ ቻሌንጆች ይኖራቸዋል። ለምሳሌ ፐርሰንስ ዊዝ ዲዛቢሊቲ ኦፍ ስትራግል ዊዝ በምን መልኩ ስትራግል ያደርጋሉ? ኢንተርናል አክሴፕታንስ ኦፍ ዲዛቢሊቲ፣ ኢንተርናል ከውስጣቸው አክሴፕት ማድረግ መቀበል። አሁን አይዴንቲቲ ማለት ማንነት ነው እንደነገርኳቸው። ስለዚህ ለምሳሌ አሁን ማየት የማይችል ሰው እኔ ማየት አልችልም፣ ግን የምፈልገውን ነገር አሳካለሁ። አለማየቴ የምፈልገው ነገር ከማሳካት ወደኋላ አይለኝም። በምችለው ሁሉ ብላችሁ የሆነ ለራሳችሁ ፖዘቲቭ ነገር መንገር ዳትስ ኮልድ ኢንተርናል አክሴፕታንስ ኦፍ ዲዛቢሊቲ የሚባለው ያ ነው። ኢንተርናል አክሴፕታችሁ ከውስጣችሁ የሚሰማችሁ ስሜት ነው። ሌላው ደግሞ ቼንጂንግ አዘርስ አቲቲዩድ፣ የሌሎችን ሰዎች እይታ መቀየር፣ ቼንጅ ማድረግ። ሪስታብሊሽንግ ደምሰልቭስ ኢን ኮሚዩኒቲ ላይፍ፣ በኮሚዩኒቲ ላይፍ ወይም በማህበረሰቡ ላይፍ ላይ ያላችሁን እይታ ያላችሁን ቦታ ሪስታብሊሽ ማድረግ፣ እንደገና ምን ማለት ነው መገንባት ማለት ነው። እንዲሁም ፋይንዲንግ ዌይስ ቱ ፊል ቫሊዩድ ኤንድ ኢንክሉድድ እንደሆናችሁ፣ አባል እንደሆናችሁ፣ ዋጋ እንዳላችሁ መሰማት ማለት ነው። ያ ነገር እንዲሆን ወይ መንገድ መፈለግ ነው። ስለዚህ ዲስ ስትራግልስ ሼፕ ዴር አይደንቲቲ፣ የእነሱን አይደንቲቲ ማንነታቸውን እና ኢንፍሉዌንስ ሃው ዴይ ኔቪጌት ሶሳይቲያችሁን እንዴት ኔቪጌት ታደርጋላችሁ የሚለውን ነገሮች በሙሉ ሼፕ ያደርጋሉ ማለት ነው። ወይም ቅርጽ የሚያስይዙ ነገሮች ናቸው እነዚህ ነገሮች። አይደንቲቲን ፎርም ለማድረግ እነዚህ ነገሮች ያስቸግራሉ። ያው ከተሳኩም አሪፍ የሆነ አይደንቲቲ ፎርም ታደርጋላችሁ ማለት ነው። ኦኬ አሁን ይሄንን ካለን ሌላው ቢሎንጊንግነስ ነው። ቢሎንጊንግነስን አይተነዋል። ቢሎንጊንግነስ ማለት ምንድን ነው? አካባቢያችሁ ላይ ምን ያክል ፐርሰንት ድርሻ አለኝ ብላችሁ ማሰብ ማለት ነው። ይሄ ማለት በቁጥር የሚገለጽ አይነት ሳይሆን ቢሎንጊንግ ማለት ምንድን ነው? ፊሊንግ አታችድ ቱ ፕሌስ፣ እዛ ቦታ ላይ ዋጋ እንዳላችሁ መሰማት፣ ሴፍ እንደሆናችሁ፣ ከብዙ ነገሮች ከአደጋ ነፃ እንደሆናችሁ መሰማት፣ ቫሊዩ ሼር እንደምታደርጉ፣ እናንተም የሆነ ቫሊዩ ለሰው እንደምትሰጡ፣ የሆነ ዋጋ እንደምትሰጡ፣ ከሰው ጋር ጓደኛ መሆን እንደምትችሉ፣ ከሰው ጋር ስትወሩ እናንተ የምትናገሩት ነገር እንደሚጠቅም፣ ያም ሰው እንደሚነግራችሁ ነገር እንደሚጠቅማችሁ መሰማት ማለት ነው። እነዚህ ነገሮች ስሜቶች ናቸው ዚያር ኮልድ ቢሎንጊንግነስ የሚባሉት። ኦኬ አሁን ይሄ ደግሞ ሂስቶሪካል ኤክስክሉዥን ደግሞ አለ። ሂስቶሪካል ኤክስክሉዥን ማለት ቅድም ያልኳችሁ ማለት ነው። ሂስቶሪካሊ ሩራል ኤሪያዎች ላይ አሁን ችግሩ የሚመጣው ይሄ ነው፣ ሴግሪጌሽን የሚከሰተው። ይሄ ማለት ሂስቶሪካሊ እናንተ አሁን አንድ ሰው ማየት የማይችል ሰው ካለ አንዳንድ ማህበረሰብ ምን ብሎ ያስባል? በገጠሩ አካባቢ ማለት ነው ብዙ ጊዜ ማለት ነው፣ ያው በከተማም ሆኖ የለም ማለት አይደለም። ምን ብሎ ያስባል? አንተ ማየት ያልቻልከው እኮ ፈጣሪ እንደዚህ ስላስቀየምክ ነው የሚል አስተሳሰብ ያለው ሰው ይኖራል። ስለዚህ እንደዚህ አንተ ከፈጣሪ ጋር የተነካካ ሰው ስለሆንክ ከኔ ጋር አብረህ ልትሆን አይገባም ብሎ የሚያስብ ማህበረሰብ። ስለዚህ ይሄ ሂስቶሪካል ኤክስክሉዥን የሚደርሱት ማለት በእንደዚህ አይነት ኬዞች ማለት ነው። ሶ ፐርሰንስ ዊዝ ዲዛቢሊቲ ዌር ሂድን አዌይ ፎር ፕሮቴክሽን፣ ከፕሮቴክሽን ምን ይሆናሉ? ሂድን አዌይ ይሆናሉ። ኢቭን ፕሮቴክት እንደመደረግ
እንደመጠበቅ እንደውም እናንተ ለእኛ ሌላ ነገር መጥፎ ነገር ታመጡበናላችሁ የሚል አስተሳሰብ ያለው ማህበረሰብ ያለው በሚያስበው ሂስቶሪካል ነገር ምክንያት ምን ይደረጋል? ፐርሰንስ ዊዝ ዲዛቢሊቲስም ምን ያደርጋል? ሴግሪጌት ያደርጋል። ሴግሪጌሽን መለየት የሚባለው ነገር ይመጣል ማለት ነው። ይሄ ከሆነ የዚህ ተቃራኒ ደግሞ ሞደርን ኤክስፒሪየንስ ነው። ሞደርን ኤክስፒሪየንስ ደግሞ ወደ አርባን ኤሪያዎች የምናየው ነው። አርባን ኤሪያስ ከተማ ማለት ነው። አሁን እዚህ አካባቢ ላይ እነዚህ አካባቢዎች ላይ አሁን በኢስኬፕ አይዞሌሽንን ኢስኬፕ ያደርጋሉ። ያ ማለት አይዞሌት የመደረግ እድላቸውን ዝቅተኛ ነው በከተማዎች አካባቢ ስታዩት ማለት ነው። እንዲሁም የምታገኙትም ኦፖርቹኒቲ በጣም ሰፊ ነው። መገንባት የምትችሉት ዋይደር ሶሻል ኔትወርክ ከሰዎች ጋር የምታገኟቸው ሰዎች በጣም ብዙ ናቸው። ስለዚህ ሶሻል ኔትወርክ ከሶሳይቲ ጋር ከምናምን የምታገኙት ነገር ሰፊ ስለሆነ አርባን ኤሪያዎች ላይ የተሻለ ነገር ይኖራቸዋል ማለት ነው። ይሄ ነው። ሌላው ኢንተርሴክሽናሊቲ ነው። ኢንተርሴክሽናሊቲ ማለት ኢት ኤክስፕሌንስ ሃው መልቲፕል ፋክተር ሼፕ ፐርሰንስ ኤክስፔሪየንስ። የአንድ ሰው ኤክስፒሪየንስ ወይም የአንድን ሰው ልምድ ምን ያህል ፋክተሮች ናቸው ያንን ሰው ሼፕ የሚያደርጉት ወይም የሚወስኑት ማለት ነው። ይሄ ኢንተርሴክሽናሊቲ ማለት ነው። ለምሳሌ አሁን ኤጅ እና ኤጅ ይሆናል። ኤጅ አንድ ፋክተር ነው። አንድ ኢንተርሴክሽናሊቲ መሆን ይችላል፣ እድሜ ማለት ነው። ሪሊጅን፣ እምነታችሁ፣ ጄንደር፣ ጾታ፣ ካልቸራል ቫሊዩ እዛ የምትኖሩበት ማህበረሰብ ያለው ለካልቸር የሚሰጠው ቦታ፣ እናንተ የምትሰጡት ቦታ፣ እነዚህ ነገሮች መሆኑ ይችላል። ለምሳሌ አሁን ኤጅ ከተባለ እድሜ ነው። አሁን ኤጅ ምን መናገርን የሚኖራችሁን ኦፖርቹኒቲ ወይም እድላችሁን ይወስነዋል። አሁን እድሜያችሁ በገፋ ቁጥር የሚኖራችሁን እድል እየቀነሰ ነው የሚመጣው። ለኮሚኒቲ ያላችሁ ሮል በአንዳንድ በኩል ሊጨምር ይችላል። ለምሳሌ እድሜያችሁ ሲጨምር ሽማግሌ የመሆን ሮል ምናምን ነገር አካባቢያችሁ ላይ ይኖራል። ያ ነገር እየጨመረ ይሄዳል። ግን ለምሳሌ አሁን የስራ የመስራት ሮላችሁ እየቀነሰ ይሄዳል። ሌላው ደግሞ አክሰስ ቱ ሰርቪስስ፣ ለሰርቪሶች የምታገኙትም አክሰስ በሆነ በኩል ይጨምራል፣ በሆነ በኩልም ይቀንሳል። ይህም በተመሳሳይ ከቤተሰብ የምታገኙት እርዳታ ይሄም ሊጨምርም ሊቀንስም ይችላል። ለምሳሌ አሁን የሆነ ፋሚሊ ካላችሁ ልጆች ካሏችሁ እድሜያችሁ ሲጨምር እነሱ ይጦሯችኋል አይደል? አሪፍ ደረጃ ላይ ከደረሱ። ስለዚህ ያ ከሆነ ሰፖርት ፍሮም ፋሚሊያችሁን እድሜያችሁ ሲጨምር ሊጨምር ይችላል ማለት ነው። ያ ማለት እድሜያችሁ ወጣት ደግሞ ስትሆኑ ያግዛችሁ አኖሩም ራሳችሁ መቻል ስላለባችሁ። በልጅነታችሁ ህፃን ስትሆኑ ደግሞ ከቤተሰብ የምታገኙት እንደዚህ አይነት ነገሮች ማለት ነው። ሌላው ደግሞ ሶሻል ኤክስፔክቴሽን፣ ሶሻሉ ራሱ ሶሳይቲው እናንተን ኤክስፔክት የሚያደርግበት መንገድ አለ። ወጣት ስትሆኑ አሁን እንደነገርኳችሁ እንድትሰሩ፣ እንድትለፉ፣ የራሳችሁን ገንዘብ እንድትይዙ ነው ኤክስፔክት የምታደረጉት እሱ አለ። ሪሊጅን ደግሞ እምነታችሁ ራሱ ምንድን ነው የሚያስበው የምትከተሉት እምነት ያ ማለት ነው። ማለት ሪሊጅናችሁ፣ ሪሊጂየሳችሁ እንዲሁም ካልቸራል ኖርማችሁ ኢንፍሉዌንስ ያደርጋችኋል። ዲዛቢሊቲ እንዴት ነው ኢንተርፕሬት የሚደረገው፣ እንዴት ነው የሚተረጎመው። ሌላው ጀንደር ኤክስፔክቴሽናችሁ፣ አሁን እምነት እና ባህል ጀንደርንም ኤክስፕሌን የሚያደርግበት መንገድ አለ። ያ ማለት ነው ጀንደርም ደግሞ እናንተም ያላችሁበት ጀንደር ሴት ሆንሽ ወይ ወንድ ሆንክ እሱም አለ። እንዲሁም ሌቭልስ ኦፍ ስቲግማ አካባቢው ላይ ያለው ሰው የሚያገልበት መንገድ የሚያገልበት ሁኔታ መጠኑን ለማለት ነው። ኦር ወይ መንገዱ ያ ሌቭል ይባላል። እንዲሁም ኦፖርቹኒቲስ ፎር ፓርቲሲፔሽን ለፓርቲሲፔሽን የሆነ ነገር ላይ የመሳተፍ ስትሳተፉ የሚኖራችሁ ኦፖርቹኒቲ እድሎች ማለት ነው። ሶ ፐርሰንስ ዊዝ ዲዛቢሊቲስ ኤክስፒሪየንስ ምን ያደርጋሉ? በጣም ዲፕ የሆነ ስትረስ ነው ፐርሰንስ ዊዝ ዲዛቢሊቲ የሚያጋጥማቸው ማለት ነው። ይሄውን በምንድን ነው? ስፔሻሊ ዌን ሰርቪስስ አር ሬዲዩስድ ኤንድ ሰፖርት ኔትወርክስ ሽሪንክ። አሁን እነዚህ ነገሮች ከቀነሱ ለእነሱ ላይፍ ማለት በጣም እየከበዳቸው ነው የሚሄዱ። እነዚህ ሰርቪሶች ወይም የሚያገኙት የሰርቪስ መጠን የሚያገኙት ሰርቪስ ሚንስ ለምሳሌ ለጉዞ አክሰሰብል የሆነ ኤንቫይሮንመንት ሲሆን፣ እንዲሁም ደግሞ ቢልዲንጎች አክሰሰብል ሲሆኑ፣ ከሰዎች ጋር የሚያገኙት ቢሎንጊንግነስ፣ ላቭ፣ ፍቅር ምናምን እንደዚህ አይነት ነገሮች ምን ሲያደርጉ ሲኖሩና ሳይኖሩ የሚኖረው መንገድ የተለያየ ነው የሚሆነው። እስካሁን ድረስ ያወራ ነው ይሄ ነው። ሶ ሰፖርት ሲስተም እየጨመረ ሲመጣ ስትረሳቸው እየቀነሰ ጭንቀታቸው፣ ለመኖር ያላቸው ጉጉት፣ ፍላጎት እየቀነሰ ይመጣል። እየጨመረ ይመጣል። ሶ ዲፕ ስትረስ ውስጥ እንዳይገቡ እነዚህን ነገሮች እኛ ማሟላት ይጠበቅብናል ነው። ሶ እነዚህ ናቸው። በቀጣይ ርዕስ እንገናኛለን። እንደነገርኳችሁ ይሄ ቻፕተር በጣም ሰፊ ነው። አሁን አብዛኞቹ የምታውቋቸው ነገሮች ናቸው። በደንብ አሁን የሆነ ለየት ያለ ነገር ላይ ነው እኔ ይሄን ነገር ያዙ የምላችሁ እዛ ቦታ ላይ ነው።